ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። የሰላም ስምምነት የተፈራረሙ የቀድሞ የኦሮሞ ነጻነት ሰራዊት አመራሮች ሹመት ተሰጣቸው። የኦሮሚያ ክልል መንግስት በህዳር ወር ከመንግስት ጋር የሰላም ስምምነትን ለተፈራረሙ 3 የቀድሞ የኦሮሞ ነጻነት ሰራዊት አመራሮች ሹመትን መስጠቱን አስታወቀ። በዚህም መሰረት የቀድሞ የኦሮሞ ነጻነት ሰራዊት የስራ አስፈጻሚ ኮሚቴ አባልና የማዕከላዊ እዝ አዛዥ የነበሩት ያደሳ ጋዲሳ በትግል ስሙ ጃልሰኝ በቢሮ ኃላፊ ማዕረግ የኦሮሚያ ክልል ርዕሰ መስተዳድር የሰላም ደህንነት ጉዳዮች አማካሪ ተደርገው ተሹመዋል። በተጨማሪም አቶ ኦሮሚያ ረቡማ የኦሮሚያ ክልል አቃቢ ህግ ምክትል ኃላፊ ሆነው የተሾሙ ሲሆን አቶ ቶሌራ ረጋሳ የኦሮሚያ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ ሆነው መሾማቸውን የክልሉ ርዕሰ መስተዳድር ጽህፈት ቤት መረጃ አመላክቷል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም ከኦሮሞ ነጻነት ሰራዊት ከፍተኛ አመራር ከነበሩት ጃልሰኝ ጋር ህዳር 22 ቀን 2017 ዓ.ም የሰላም ስምምነት መፈራረማቸው ይታወሳል። የኦሮሚያ ክልል መንግስት የኦሮሞ ነጻነት ሰራዊት የስራ አስፈጻሚ ኮሚቴ አባል ማዕከላዊ ዞን የቀድሞ አዛዥ ጃልሰኝ ጋር ባደረገው የሰላም ድርድርም መንግስት ያቀረበላቸውን የሰላም ጥሪ በመቀበል የሰላም ስምምነት ፈርመዋል ሲል በወቅቱ ገልጿል። ይህንን ተከትሎ በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት ከኦሮሚያ ክልል ርዕሰ መንግስት ጋር የሰላም ስምምነት የፈረሙት ከወራት በፊት በስነ ምግባር ጉድለት ካባረርኳቸው አመራር ጋር ነው ሲል ማስታወቁ ይታወሳል። ከኦሮሞ ነጻነት ሰራዊት አፈንግጠው የወጡ ተደርጎ በመንግስት በኩል እየቀረበ ያለው መረጃም ፍጹም ሐሰት ነው ሲል የገለጸው መግለጫው የህዝቡን ስነ ልቦና ለመግዛት በሚል መንግስት በኩል የቀረበ ማታለያ ነው ሲልም ተችቷል። ቡድኑ በመግለጫው ከወራት በፊት የተባረሩትን አባላት በማሰባሰብ እንደ ቪኦኤ እና ቢቢሲ የመሳሰሉ መገናኛ ብዙሃንን በመጋበዝ ከሰራዊቱ የከዱ በማስመሰል ዘገባ ቢያሰራም ትኩረት ሳያገኝ ቀርቷል ሲል ገልጿል። አሁን ደግሞ ከነዚህ አካላት ጋር የሰላም ስምምነት ፈጽሜያለሁ እያለ የክልሉ መንግስት ህዝቡን እያሳሳተ ነው ሲልም ኮንኗል። ህዝቡን የትኩረት አቅጣጫ ለማሳት እየተጠቀመበትም ነው ሲል ገልጿል። ከዚህ ቀደም መስከረም 16 ቀን በጃልመሮ ወይም ኩምሳ ድሪባ የሚመራው የኦሮሞ ነጻነት ሰራዊት ራሳችንን አግልለናል ሲሉ የድርጅቱ የቀድሞ የስራ አስፈጻሚ ኮሚቴ አባልና ማዕከላዊ ዞን የቀድሞ አዛዥ ጃልሰኝ ረጋሳ መግለጻቸው ይታወሳል። በኦሮሚያ የቀጠለውን ግጭት በሰላማዊ መንገድ ለመፍታት ዝግጁ ነን ሲሉም ጃልሰኝ መስከረም 16 ቀን በሰጡት በዚሁ መግለጫም ተናግረዋል። ይህንንም ተከትሎ በህዳር ወር ላይ ከክልሉ መንግስት ጋር ባደረጉት የሰላም ስምምነት ፊርማ ስነ ስርዓት ላይ አቶ ሽመልስ ለኦሮሞ ህዝብ ባህልና መሰረት ሰላም ይውረድ ብሎ ያቀረበውን ጥሪ ተቀብላችሁ በመምጣታችሁ በክልሉ መንግስት ስም አመሰግናለሁ ብሏል። የመከላከያ ሰራዊቱ ለሰላም ስምምነቱ ላበረከተው አስተዋጽኦም አቶ ሽመልስን አመስግነዋል። የትግራይ ጊዜያዊ አስተዳደሩን መዋቅር ለማፍረስ የተወሰኑ የክልሉ የጸጥታ ኃይል አመራሮች እየተሳተፉ ይገኛሉ ሲል ጊዜያዊ አስተዳደሩ አስታወቀም። በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር የተወሰኑ የትግራይ ሰራዊት አመራሮች ሲል የጠራቸው አካላት የክልሉን ጊዜያዊ አስተዳደር መዋቅር ለማፍረስ አግባብነት የሌለው ስራ እየሰሩ ይገኛል ሲል ትላንት የካቲት 13 ቀን ባወጣው መግለጫ አወቀሰም። በክልሉ በምትገኘው ወረዳ የቀበሌ መዋቅሮች ላይ የሚገኙ የጊዜያዊ አስተዳደሩ ተወካዮችን በአካባቢው የሚገኙ የሰራዊቱ አባላት የኃይል እርምጃ በመውሰድ መዋቅሮቹን ለማፍረስ ስራ ተሰርቷል ሲልም በአብነት የጠቀሰው መግለጫው ድርጊቱን የሚያሳዝንም ነው ብሎታል። የትግራይ ሰራዊት የህዝቡን ህልውና ለማስጠበቅ የተሰለፈ እንጂ የስልጣን ጥመኛም ቡድን ፍላጎት ለማስፈጸም የሚንቀሳቀስ ኃይል አይደለም ያለው መግለጫው ከስነ ስርዓት ባፈነገጠ ሁኔታ ሰራዊቱ የጊዜያዊ አስተዳደሩን መዋቅር ለማፍረስ በሚደረግ እንቅስቃሴ ሊሳተፍ አይገባም ሲልም ገልጿል። ሁኔታው በዚህ መልክ የሚቀጥል ከሆነ እንደ ህዝብ ልንወጣው ወደማንችለው ከባድ ቀውስ ውስጥ እንደምንገባ በሀገር ውስጥም ሆነ በውጭ ያለው ህዝባችን ሊገነዘቡ ይገባል ብሏል። የህግም ሆነ የአሰራር ክፍተቶች ቢኖሩም እንኳን የአካባቢ ፖሊስና ሚሊሻ አባላት ከህዝባቸው ጋር በመሆን የሚፈቱትና የሚያርሙት እንጂ የሰራዊት አባላትን በየጣቢያው እየተሰማሩ የመንግስት መዋቅሮችን ለማፍረስ መሳተፍ የለባቸውም ሲልም አሳስቧል። የትግራይ ሰራዊት እነዚህን አንዳንድ ሰራዊት አመራሮች የሚፈጽሙትን የህግ ጥሰት
ተረድቶ አደብ ግዙ እንዲላቸው የጊዜያዊ አስተዳደሩን ጥሪ አቅርቧል። በተያያዘ ዜናም በወረዳዋ የተፈጸመው ሁኔታን አስመልክቶ ቪኦኤ ባሰራጨው ዘገባ በጸጥታ ኃይሎችና ነዋሪዎች መካከል የተፈጠረ ግጭት 17 ሰዎች መጎዳታቸውንም አስታውቋል። ጉዳቱ የደረሰው በወረዳዋ የአንድ ቀበሌ አስተዳደር ማህተም በኃይል ነጥቋል የተባሉ የጸጥታ አካላት በወሰዱት እርምጃ መሆኑንም የወረዳው አስተዳደር አስታውቋል። በትግራይ ክልል ጊዜያዊ አስተዳደር በወረዳ አስተዳዳሪነት የተሾሙትም እንደገለጹት የጸጥታ አባላት ለአንድ የፖለቲካ ፓርቲ ወግነው ወደ ህዝብ መተኮስ ሳይሆን የስራ ድርሻቸው ሰላምና ጸጥታ መጠበቅ ነው ማለታቸውንም አስደምጧል። በድርጊት ፈጻሚነት የተወቀሰው አርሚ 26 ተብሎ የሚጠራው የክልሉ የጸጥታ መዋቅር አዛዥ ኮሎኔል ሀጎስ ገብረ የጸጥታ አባላቱ ወደ አካባቢው የገቡት በህዝብ ጥሪ መሆኑን ገልጸው በነዋሪዎች ላይ የተወሰደ እርምጃ የለም ማለታቸውንም አካቷል። ክሱ ሰራዊታችን ስም ለማጥፋት ነው ሲልም ምላሽ መስጠታቸውን አካቷል ሲል አዲስ ስታንዳርድ ዘግቧል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም